እባክህ ወንድሜ ምንም ቢሉ አትስማቸው፣ ንቀታቸው። እባክህ እህቴ ልቀቂኝ። ዛሬ ምንም ብትኛ አልሰማሽም። በአንድ እህቴ እኮ ነው የመጡብኝ። ሰሚ አንቺ 2 ቡና አንጭልኝ። ወይ እሺ 2 ቡና ነው አይደል? እሺ ሴትዮን ቸኩላለን ወይን ካሪለን ሂዳ። አራችን ተዋት። እነዚህ እኮ ድሮም ክብር አይወድላቸው። አንቺ ነይ። ወይ ምንድነው ይሄን ቀዝቃዛ ቡና የምትቀጅልን? አንሺልን ወደዛ እባክሽ። ኧረ አሁን ነው የወረደው። እስክስታ ነው የወረደው። ምን ነው እህታችሁ በሆን ኑሮ በዚህ ልክ ታጣጥሉኝ ነበር? ዘንበይ እባክሽ። ስራሽን በአግባቡ መስራትና የደንበኞችሽን ፍላጎት ማሟላት የአንቺ ድርሻ መሰለኝ። ከዚህ በላይ እንዴት ይሁን ወንድሞቼ? ወንድሞቼ እያልሽ ልታባቢን አትሞክሪ። ዘቅ ብለን ስለጠጣን ነው። ይቅርታ፣ ካሁን በኋላ አስተካክላለሁ። ወይ ይቀየርላችሁ እንዴ? ኧረ ተው እባክህ፣ ቡናው ራሱ ይቅርብን። ለምን ስነ ስርዓት አይኖራችሁም ግን? ዱሮም ደሃ ይሄ ነው ትርፍ። ክብር ያውድላችሁ። እህቴን ዝቅ ስላደረጋችኋት ከፍ ያላችሁ መስሏችሁ ነው? ትንሽ ናችሁ። እሺ ምን አልክ አንተ የደሃ ልጅ? ተዋቸው ወንድሜ፣ የፈለጉትን ይበሉ። ስራችን አይደል? አንተ የኔን ተናገርካት። ቆይ ሲጠብቀኝ ለወንድሜ። ኧረ ቢና ወንድሟ ከመጣ ግን ዋር ነው። በእህቱም አይደራደርም። ምንም አያመጣም እባክህ። ወንድ ከሆነ መጥቶ ያናግረኝ። ዱላውን ቀምሶ ይሄዳል። ወንድሜ ትንሹ ወንድሜ ሚጥኑ ልጆች እየሰደቡን ነው። ምን በእህቴ ቀልድ እንደማላውቅ አያውቁም መሰለኝ። ና እንሂድ። ወይኔ እባካችሁ ከዚህ ሰፈር ሂዱ። ወንድሜ እየመጣ ነው። ተጣላላችሁ። እባካችሁ። መጣ መሰለኝ ታላቅየው። እናናግረዋ። እነዚሁ ነው። እባክህ ወንድሜ ምንም ቢሉ አትስማቸው፣ ንቀታቸው። እባክህ እህቴ ልቀቂኝ። ዛሬ ምንም ብትኛ አልሰማሽም። በአንድ እህቴ እኮ ነው የመጡብኝ። እባክህ በእናታችን አጥንት ይዤሃለሁ፣ እንዳትጣላብኝ እባክህ። ወንድሜ ለሰው ያላችሁን ንቀት ብታይ እኮ። ቆይ እህቴን ምን አድርጌ ነው የምትሏት? ምንድነው እምቡር እምቡር የምትለው? ወንድ ከሆንክ መተህ አትሞክረኝም? ምን ለእህቴና ለወንድሜ ስለሆንሽ እንገቴን የደፋሁት። ኧረ ቢና የነገር ቢቀርብን ይሽ እንሂድ እባክህ። ለነገሩ የኔ ጥፋት ነው። ወንድሜ አንተ ምን አጠፋ? እንደ ታላቅ ወንድም እናንተን መንከባከብ አልቻልኩም። አደራዬን መወጣት አልቻልኩም አይደል? ወንድሜ ያንተ በህይወት መኖር ለኛ ትልቅ ነገር ነው። ወንድሜ የኔ መከታ፣ አንተ ብቻ በርታልኝ እንጂ ሁሉም ነገር በጊዜው ይሆናል። እሱማ ልክ ነሽ። ሁሉም በጊዜው ይሆናል። ደግሞ ለኛ ማድረግ የምትችለውን ነገር በሙሉ አድርገሃል። ና አሁን ቡና ጠጥተህ ትሄዳለህ።